ይህ ራዲዮ አፉራ ብያ የአማርኛ ዝግጅት ነው። ራዲዮ አፉራ ብያ በሳምንት አንድ ቀን በአፋን ኦሮሞና በአማርኛ ቋንቋዎች ተዘጋጅቶ የሚቀርብላችሁ የራዲዮ ቅንብር ነው። ራዲዮ አፉራ ብያ በኢንተርኔት ድህረ ገጽ በሰይፈነበልባል.com ተዘጋጅቶ የሚሰራጭ ራዲዮ ነው። ራዲዮ አፉራ ብያ በአፍሪካ ቀንድና በኦሮሚያ የኢኮኖሚ የፖለቲካና የማህበራዊ እንቅስቃሴዎች ላይ የሚያተኩር የራዲዮ ስርጭት ነው። ጤና ይስጥልኝ እንደምን ሰነበታችሁ። ቀጥሎ ዜና እናሰማለን። በቅድሚያም ርዕሰ ወሬዎቹ። ሀገሪቷ ከወያኔ ቁጥጥር እያመለጠች ነው። በሙስሊሙ ማህበረሰብ ላይ የሚፈጸመው ግድያ፣ እስራትና ኢሰብአዊ ድርጊት ቀጥሎበታል። የጠቅላይ ሚኒስትር መለስ ዜናዊ ጤንነትም አስጊ ደረጃ ላይ ሳይደርስ አልቀረም ተብሏል። የኦሮሞ የምክክር መድረክ ወልተጂ መሪ ኦሮሞ ሁለት አማራጭ ከፊት ለፊቱ መቅረባቸውን ገለጠ። ያለውን ማጠናከር ወይም አዲስና ጠንካራ የፖለቲካ ድርጅት መፍጠር። ወያኔዎች በኦሮሚያ የወድቅ ጉድጓዶች ሲያዙ፣ የክልሉ መንግስት ግን ዛሬም ያለው ስልጣን የአሸዋና የድንጋይ ብቻ ነው። ኢህአዴጎች በውጭው ዓለም ጀሌዎቻቸውን ለስለላ እያሰለጠኑ መሆኑ ተዘገበ። ወደ ኬንያ ለሚዘረጋው የኤሌክትሪክ መስመር ወርልድ ባንክ ገንዘብ እንዳይሰጥ ተጠየቀ። ኢትዮጵያን ከአንባቢ ለመጀመሪያ ጊዜ ያስተዋወቀው ጋዜጠኛ 18 ዓመት ተፈረደበት። ዜናው በዝርዝር። ሀገሪቷ ከወያኔ ቁጥጥር እያመለጠች ነው። የወያኔ የጸጥታ ኃይሎች የተከበረውን የእምነት ተቋም በመድፈር በኢትዮጵያ ርዕሰ መዲና መስጊድ ሰብሮ በመግባት በፈጸሙት የሽብር ተግባር በርካታ ሙስሊሞች መገደላቸውን የደረሰን ዜና ያመለክታል። የኢትዮጵያ የፌዴራል ፖሊስ በርዕሰ መዲናይቷ የሚገኘውን የአውሊያ መስጊድ ሰባብረው በመግባት አርብ ዕለት ጁላይ 13 ቀን በፈጸሙት የጭካኔ ተግባር በመስጊዱ ውስጥ አስለቃሽ ጋዝ በመወርወር በቆመጥና በጥይት በፈጸሙት የሰብአዊ ተግባር ቢያንስ 4 ሙስሊሞች መገደላቸውን ይሄው ዜና ያመለክታል። በርካታ ቁጥር ያላቸው ዜጎች በደረሰባቸው ድብደባ ለከፍተኛ የአካል ጉዳት ተዳርገው ሆስፒታል የገቡ ሲሆን ብዙዎቹ ለእስራት ተዳርገዋል። ለእሁድ ሰደቃ አርብ ዕለት ለምእመናኑ ምግብ እያዘጋጁ በነበሩት የህብረተሰቡ አባላት ላይ የደረሰው ይህ አሰቃቂ እርምጃ ወያኔው ለሀገሪቷ የእምነት ተቋማት ተገቢውን ክብር የማይሰጥ መሆኑን ነው የሚያመለክተው። ከአውሊያ መስጊድ ታፍሰው የታሰሩት እነዚህ ምእመናን እስካሁን የደረሱበት ባይታወቅም ቅዳሜ ዕለት ከሁሉም የመዲናይቱ አቅጣጫዎች ወደ ታላቁ የአንዋር መስጊድ የተሰበሰበው ህዝበ ሙስሊም ከፍተኛ የተቃውሞ ድምፅ በማሰማት የታሰሩት ምእመናን በአስቸኳይ እንዲፈቱ የጠየቀ መሆኑ ታውቋል። በአውሊያ መስጊድ ላይ የተሰነዘረው የአርብ ጥቃት ቀደም ሲል በሙስሊሙ ማህበረሰብ የተመረጡ 2 የኮሚቴ አባላት ተይዘው መታሰራቸውን ተከትሎ የተሰነዘረ ኢሰብአዊ ድርጊት ነው። ይህ በእንዲህ እንዳለ በደሴ ፈርቃን መስጊድ የሙስሊሙ ማህበረሰብ ተቃውሞ እንደቀጠለ መሆኑን ከስፍራው የተላለፈው ዜና ያመለክታል። ላለፉት 4 ወራት ሳያቋርጥ የቀጠለው የህዝብ ሙስሊሙ ተቃውሞ ደሴ፣ ከሚሴና ኮምቦልቻን ጨምሮ በአካባቢው በስፋት ቀጥሏል። በአካባቢው ውጥረት እንደነገሰ የሚገልጡ ወገኖች በላፍቶ የቢላል መስጊድ የአርብ ጽላተ ጸሎት እንዳይደረግ ፖሊስ ህዝብ ምእመኑ ወደ መስጊዱ እንዳይዘልቅ በመከልከሉ እንደሆነም ታውቋል። ቀደም ሲል የሙስሊሙ ማህበረሰብ መርጦ ያስቀመጣቸው የመፍትሄ አፈላላጊ ኮሚቴ አባላትም መንግስት ማስፈራሪያና ዛቻ መሰንዘሩን የገለጠው ሌላ ዘገባ ደግሞ ከተመራጮቹ መካከል ኡስታዝ ከማል ሸምሱ መንገድ ላይ በፖሊስ ተይዘው ማዕከላዊ ከተወሰዱ በኋላ በህይወታቸው ሊደርስ የሚችል የአደጋ ዛቻና ማስጠንቀቂያ ተሰጥቷቸው ተለቀዋል።
በአጠቃላው ሁኔታው ከወያኔ ቁጥጥር ማምለጡን የሚያወሱ ወገኖች በሁሉም የሀገሪቱ ክፍል አዲሱ የወያኔ እስልምና ሃይማኖት ህዝቡ አንቅሮ የተፋው ሲሆን ወያኔዎችን በበኩላቸው የኛን ካልተቀበላችሁ በሚል ከሰፊው ህዝብ ጋር ከፍተኛ ደረጃ መጋጫታቸውን ሁኔታዎች ያመለክታሉ። በሁሉም ስፍራ እስራትና ግድያ፣ የመንግስት የማስፈራሪያ ዛቻዎች ሲሆኑ ይህ ሁኔታ በሻሸመኔ መስጊድ ግቢ ውስጥ ድንኳን ጣላችሁ በሚል ሰበብ ኢማሙ መታሰራቸው የተገለጠ ሲሆን በኢሉባቦር የመቱ ከተማ ሙስሊሞች ተመሳሳይ ወከባና እንግልት በተጨማሪ 3 የአካባቢው የሃይማኖት መሪዎች ቀደም ሲል መታሰራቸውም ተገልጧል። ይህ ሁኔታ በኦሮሚያ ሙስሊሞች ላይ ከየትኛውም አካባቢ ይልቅ መጠነ ሰፊ የጭካኔና ኢሰብአዊ እርምጃ እየወሰደ ያለ መሆኑን የሚገልጹ ወገኖች በአሳሳክ በንጹሃን የኦሮሞ ሙስሊሞች ላይ ወያኔ ያደረሰችውን የግፍ እርምጃ እንደ ምሳሌ ያነሳሉ። በኦሮሚያ ክልል በምዕራብ ወለጋ ዞን በቀለይም አዲሱን የወያኔ ሃይማኖት ለ4 ቀናት በደንቢዶሎ ከተማ ለማስተማር የተጀመረው የወያኔ ጥረት በተማሪዎቹና በአስተማሪዎቹ መካከል በተፈጠረው አለመግባባት የወለጋ ሙስሊም ህብረተሰብ ይህንን የአልአህባሽ አስተምሮ እንደማይቀበል በመግለጽ የተቃውሞ ድምጹን አሰምቷል። ጠቅላይ ሚኒስትር መለስ ዜናዊ ጤንነት አሳሳቢ ደረጃ ላይ ደርሷል። የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ እሁድ ጁላይ 15 ቀን በኢትዮጵያ ርዕሰ መዲና በመካሄድ ላይ ባለው የአፍሪካ አንድነት ጉባኤ ላይ ለመገኘት አለመቻላቸው የጠቅላይ ሚኒስትሩ የጤንነት መታወክ አሳሳቢ ደረጃ ላይ መድረሱን አንዳንድ ከሀገሪቷ የሚወጡ ዘገባዎች እያመለከቱ ነው። ከ3 ደርዘን በላይ የአፍሪካ መሪዎች በተገኙበት በዚህ የመሪዎች ጉባኤ ላይ ጠቅላይ ሚኒስትር መለስ ዜናዊ በ21 ዓመት የስልጣን ዕድሜያቸው ለመጀመሪያ ጊዜ አሁን በዚህ አህጉራዊ የመሪዎች ጉባኤ ላይ ሳይገኙ መቅረታቸው የጠቅላይ ሚኒስትሩን ጤንነት መጓደል በከፍተኛ ደረጃ የሚያመለክቱ እንደሆነ ታዛቢዎች ይገልጣሉ። አዲሱን የአፍሪካን የትብብርና የወዳጅነት ስብሰባ ቅዳሜ ዕለት ይከፍታሉ ተብሎ ሲጠበቁ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ባለመገኘታቸው ስብሰባውን በንግግር የከፈቱት የሴኔጋሉ መሪ ጠቅላይ ሚኒስትር መለስ ዜናዊ በጤና መታወክ ሊገኙ አለመቻላቸውን ለጉባኤው ታዳሚዎች ገልጠዋል። የሴኔጋሉ ፕሬዚዳንት ማኪ ሳል በዚህ ንግግራቸው ወቅት የጠቅላይ ሚኒስትር መለስ ዜናዊ ጤንነት ያላቸው መልካም ምኞት ሲገልጡም ተደምጠዋል። ባለፈው ሳምንት የኢትዮጵያ ፓርላማ በጠቅላይ ሚኒስትሩ የሚቀርብለትን በጀት ለማጽደቅ እየጠበቀ ባለበት ወቅት በቀነ ቀጠሮው ጁላይ 8 2012 የጠቅላይ ሚኒስትሩ በፓርላማው አለመገኘት ነበር የጤንነታቸው ሁኔታ አሳሳቢ መሆኑን ያመለከተው። ከየአቅጣጫው የጠቅላይ ሚኒስትሩን ጤንነት በተመለከተ በርካታ ዘገባዎች ሲደመጡ በኢትዮጵያ መንግስት በኩል ማረጋገጫ ይሁን ማስተባበያ አልተሰጠም። ከ1985 ጀምሮ የገዢው ኢህአዴግ ፓርቲ አስኳል ለሆነው ህዝባዊ ወያኔ ሓርነት ትግራይ ሊቀመንበር የሆኑት መለስ ዜናዊ አስረስ ሜይ 8 ቀን 1955 በትግራይ ጠቅላይ ግዛት በአድዋ ከተማ የአድዋ ተወላጅ ከሆኑት አባታቸውና የአዲቋላ ኤርትራ ተወላጅ ከሆኑት እናት የሚወለዱት መለስ ዜናዊ በመጀመሪያ አባል የነበሩበት የፖለቲካ ድርጅት ማርክሲስት ሌኒኒስት ሊግ ኦፍ ትግራይ የተሰኘው ሌላው አማጺ ቡድን ነበር። የኤምፓየሪቷ ህዝቦች የመሪዎቻቸውን መታመም ይሁን ህልፈት ትክክለኛ ሁኔታ እጅግ ዘግይቶ የሚያውቁት ከታሪክ መጽሐፍት ላይ ነው። የአጼ ምኒልክ መታመምና መሞት ከህዝብ ተደብቆ ቆይቶ መነገሩ ታሪክ ማኝነቱን ይቸረናል። የአጼ ኃይለ ሥላሴ አሟሟት ምስጢር ዛሬም ግልጽ አይደለም። ኮሎኔል መንግስቱ ኃይለማርያም ሀገር ጥለው ሲወጡ ስልጣን በሌላው ሰው እጅ መሆኑ የተነገረው ኮሎኔሉና ቤተሰቦቻቸው ዚምባብዌ ሐራሬ ከገቡ በኋላ ነው። የጠቅላይ ሚኒስትር መለስ ዜናዊንም እንዲሁ ዘግይተን ከታሪክ መዛግብት ፈትሸን የምናገኘው እንጂ በምኒልክ ቤተ መንግስት ከዚህ በፊት ያልተለመደ የግልጽነት ባህል አሁን ሊፈጠር አይችልም። ወልተጂ መሪ ኦሮሞ በሚል መጠሪያ የተሰየመው የኦሮሞ ታጋዮች ምክክር መድረክ የኦሮሞን ህዝብ የአርነት ትግል ወደ ላቀ ትግል ደረጃ ለማሸጋገር እየሰራ መሆኑን ዶክተር ዲማ ኖጎ ገለጡ። ጁላይ 7 ቀን 2012 በጀርመናዊቷ መዲና በሚዩኒክ የተካሄደው የኦሮሞ የምክክር መድረክ ቀደም ሲል
ኦስሎ ኖርዌይ እና ሚኒያፖሊስ ዩኤስኤ በተመሳሳይ ከተደረጉት የውይይት መድረኮች ቀጣይ መሆኑ ተነግሯል። ይህንኑ አስመልክቶ የራዲዮ አፉራ ብያ ዘጋቢ ላቀረበላቸው ጥያቄ መልስ የሰጡት ዶክተር ዲማ በሚዩኒክ ጀርመኒ የተካሄደውን የምክክር መድረክ ልዩ የሚያደርገው ለማንኛውም የኦሮሞ ዜጋ ክፍት መሆኑ ነው ሲሉ ገልጠዋል። ካለፉት 20 ዓመታት ወዲህ ይልቁንም ከ2000 ወዲህ በኦሮሞ የነጻነት ኃይሎች መካከል የተፈጠረው መከፋፈል ትግሉን ወደ ማዳከሙንና የኋሊት መጎተቱን በታጋዮች ሞራል ላይ አፍራሽ ተጽዕኖ ማሳደሩን የገለጡት ዶክተር ዲማ የሁኔታ መለወጥ እንዳለበት አስምረውበታል። እንዴት ተብሎ ለቀረበላቸው ጥያቄ ሲመልሱ ያለውን ማጠናከር ወይም የኦሮሞን ሕዝብ በጋራ ለማስተባበር ለትግል ሊያሰልፍ የሚችል ጠንካራ የፖለቲካ ድርጅት መመስረት ወሳኝ መሆኑንም ገልጠዋል። ሁሉም ቡድኖች በዚህ የምክክር መድረክ ማሳተፍና ለችግሮች ሁሉ መሰረታዊ ለውጥ ማካሄድ መቻል፣ ይህ ካልተቻለ ደግሞ ቀሪው አንድ አማራጭ የኦሮሞን ሕዝብ በጋራ አስተባብሮ ለትግል የሚያሰልፍ ጠንካራ የፖለቲካ ድርጅት እንዲመሰረት፣ ይህም የኦሮሞ የምክክር መድረክ በትጋት እየሰራ መሆኑን ያሰምሩበታል። ራዲዮ አፉራ ብያ ከዶክተር ዲማ ኖጎ ጋር ያደረገውን ቃለ ምልልስ ከአፋን ኦሮሞ ወደ አማርኛ ተርጉመንና ጨምቀን ያዘጋጀነውን ከዜናው ቀጥሎ ይቀርባል። ወያኔዎች በኦሮሚያ የወርቅ ጉድጓዶች ያዛሉ። የኦሮሚያ ክልላዊ መንግስት ግን የተሰጠው ስልጣን ድንጋይና አሸዋ ብቻ ነው። በወያኔ መራሹ መንግስትና በሳዑዲው ቱጃር መካከል በተፈጸመው ውል መሰረት በኦሮሚያ የቦረና ዞን በኮንትራት ከያዘው የወርቅ ማዕድን ተዝቆ የማያልቅ ሀብት መኖሩ ተመለከተ። ብሉምበርግ ቢዝነስ ዊክ እንዳመለከተው በኦሮሚያ ክልል በቦረና ዞን ኦኮቴ ውስጥ የሳዑዲው ቱጃር በሊዝ ከያዘው መሬት 4500 ኩንታል የወርቅ ማዕድን እንደሚወጣ ተረጋግጧል። ወያኔ ወደ ውጪ የሚልከውን የኦሮሚያን የወርቅ ሀብት መጠን በእጥፍ እንደሚያሳድግለት የተነገረለት ከዚህ የማዕድን ሀብት የኦሮሞ ሕዝብ የሚተርፈው ነገር ቢኖር በቁፋሮው ወቅት ወደ ወንዞች ከሚፈሱት መርዛማ ኬሚካሎች ከብትና የሰው ልጅ ሲመረዝና ለህልፈት ሲዳረግ እንጂ የሀብቱ ተጠቃሚ ሲሆን አልተስተዋለም። ወያኔዎች በኦሮሚያ የወርቅ ማዕድን ማውጫ ጉድጓዶች ሲያዙ፣ የኦሮሚያ ክልላዊ መንግስት ግን ከኦሮሚያ ሀብት እንዲያዝበት ስልጣን የተሰጠው ድንጋይና አሸዋ ብቻ መሆኑ ይታወቃል። በኢትዮጵያ የነጻው ፕሬስ ጋዜጠኞች ታሪክ በከፈሉት መራራው መስዋዕትነት በግንባር ከሚታወቁት ቀዳሚ የሆነው እስክንድር ነጋ 18 ዓመት ተፈርዶበታል። የሚዲያው ፍርሃት እጅግ የሚያንቀጠቅጣት ወያኔ በዚህ ስመጥር ጋዜጠኛ ላይ የ18 ዓመት እስራት የፈረደችው በአሸባሪነት ክስ ተመስርቶበት መሆኑም ታውቋል። ከመጀመሪያዎቹ የግል ጋዜጦች አንዱ ለነበረው ኢትዮጲስ ጋዜጣ አሳታሚ የነበረው እስክንድር ነጋ በኢትዮጵያ የነጻው ፕሬስ ጋዜጠኞች ታሪክ ከመጀመሪያዎቹ ታሳሪ ጋዜጠኞች አንዱ ነበር። እስክንድር ነጋን ጨምሮ ሌሎች 23 ግለሰቦችን ባለፈው ወር የጥፋተኝነት ውሳኔ የሰጠው የወያኔው ፍርድ ቤት የሚሰጣቸው ውሳኔዎች የፖለቲካ ውሳኔ በመሆኑ ሀገሪቷ ነጻ ፍርድ ቤትና የፍትህ ስርዓት የላትም ተብሎ የሚቀርበውን ክስ እውነትነት ያረጋገጠው ይህ ውሳኔ ሀገሪቷ ፍትህ አልባ መሆኗን የሚገልጽ እርምጃ ነው። የፔን አሜሪካ ፍሪደም አዋርድ ተሸላሚ የሆነው እስክንድር ነጋ በሙያ የበሰለ በጋዜጠኝነት ስነ ምግባር የተካነና በሀገሪቷ ውስጥ ከቀሩት ጋዜጠኞች ሁሌም በግንባር የሚጠቀስ ጋዜጠኛ ነው። ገና በታዳጊ ወጣትነት ዕድሜው ከደርግ እስር ቤቶች ውስጥ በኢሰብአዊ ድርጊቶቻቸው ዝነኛ በነበሩት እስር ቤቶች ዓመታት ያስቆጠረው እስክንድር ነጋ እስካሁን የታሰረው ሳይበቃ ለሚቀጥሉት 18 ዓመታት በእነዚያ አሰቃቂና አጸያፊ የሰው ልጆች የስቃይ መቁጠሪያ በሆኑት የወያኔ እስር ቤቶች ውስጥ እንዲያሳልፍ የተላለፈበት ውሳኔ ወያኔ ምን ያህል የፕሬስና የሚዲያ ጥላቻ እንዳላት የሚያመለክት ፋሽስታዊ ውሳኔ ነው። የኦጋዴን የነጻነት ትግልን እንቅስቃሴ የዘገቡ የስዊድን ጋዜጠኞች በአሸባሪነት ተፈርጀው የ11 ዓመት እስራት የተፈረደባቸው መሆኑ ይታወቃል። የአሜሪካ የውጭ ጉዳይ መስሪያ ቤት ሁኔታውን አስመልክቶ በሰጠው መግለጫ በጋዜጠኛ እስክንድር ነጋ እና በሌሎች የተቃዋሚ ፓርቲ አባላት በአሸባሪነት ክስ የተላለፈው ውሳኔ እጅግ እንዳሳሰባት ይገልጣል።
የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቪክቶሪያ ኑላንድ በመግለጫው የኢትዮጵያ መንግስት ያወጣው የአሸባሪነት አዋጅ ተቃዋሚ ፖለቲከኞችንና ጋዜጠኞችን ለማሰር እንደምትጠቀምበት ገልጠዋል። ነፃና ሰላማዊ የሆነውን እንቅስቃሴ ለመገደብ የሚወሰደው ይህ እርምጃ ሐሳብን በነፃነት በመግለጽ መብት ላይ የተወሰደ እርምጃ መሆኑን አመልክታ ይህ ሁኔታ ዜጎች ህገ መንግስታዊ መብታቸውን ለመጠቀም በሚያደርጉት መሰረታዊ የዲሞክራሲ መሰረታዊና የዲሞክራሲ መሰረተ ሐሳብ የሚቃረን አሳሳቢ እርምጃ መሆኑንም ያመለክታል። ይህ የአሜሪካ የውጭ ጉዳይ መስሪያ ቤት ለኢትዮጵያ መንግስት ባቀረበው ጥሪ የህዝብ መብቶችን ለማፈን የሚያደርገውን እርምጃ እንዲገታና የታሰሩ የተቃዋሚና የፖለቲካ ድርጅቶችን አባላትና ጋዜጠኞችን በአስቸኳይ እንዲፈታ ጠይቀዋል። የወያኔ መንግስት ዜጎቹን ለስለላ እያሰማራ መሆኑ ተነገረ። ወያኔ መራሽ የኢትዮጵያ መንግስት በውጭ ያሉትን የተቃዋሚ ኃይሎችን እንቅስቃሴ እንዲሰልሉ ለትግራይ ተወላጆች ባወጣው የሥራ መመሪያ ላይ የሚካሄደው ውይይት መጠናቀቁ ታወቀ። በዩናይትድ ኪንግደም በሎንዶን ከሚገኘው የወያኔ ኤምባሲ ያመለጠው ምስጢራዊ ሰነድ እንዳጋለጠው የኢትዮጵያ የውጭ ጉዳይ ሚኒስትር ለትግራይ ተወላጆች ብቻ በሰጠው የሥራ መመሪያ በውጭ ሀገሮች የሚንቀሳቀሱ የተቃዋሚ ኃይሎች ማንነትና ስራቸው ክትትል እንዲደረግበት በሜልቦርን የኦሮሞ ሴንተር ገጽ ላይ የወጣው ዜና ይህንን ካጋለጠ ሳምንታት ተቆጥረዋል። ዓለም አቀፉ የገንዘብ ተቋም ወርልድ ባንክ የኃይል ማስተላለፊያ የኤሌክትሪክ ትራንስሚሽን ከኢትዮጵያ ወደ ኬንያ ለመዘርጋት የሚያስፈልገውን ገንዘብ እንዳይሰጥ ተጠየቀ። ከኦሮሚያ በሚመነጨው የግቤ ወንዝ ላይ የተገነባው የግቤ 3 ግድብ ኢትዮጵያን፣ ኬንያን፣ ሩዋንዳን፣ ታንዛኒያና ዩጋንዳን እንዲያገናኝ የታቀደው የከፍተኛ የኃይል ትራንስሚተር በ1.3 ቢሊዮን የአሜሪካን ዶላር ወጪ ለግንባታው እንደሚያስፈልግ ተገምቷል። ከዓለም አቀፉ የገንዘብ ተቋም በሚገኝ ገንዘብ ሊሰራ የታቀደው የትራንስሚሽን መስመር ተግባር ላይ ቢውል እነዚህን የምስራቅ አፍሪካ ሀገሮች በዓመት የ1 ቢሊዮን ዶላር የኃይል ፍጆታ ወጪያቸውን እንደሚቀንስም ተመልክቷል። የሰብአዊ የአካባቢና የተፈጥሮ ሀብት ጥበቃ ተሟጋቾች ለዓለም አቀፉ የገንዘብ ተቋም ባስተላለፉት መልእክት ወርልድ ባንክ ለማህበራዊና ለአካባቢ ጥበቃ ያለውን ትኩረት በተገቢው መንገድ ስራ ላይ መዋል እንዳለበት ለወርልድ ባንክ ፕሬዚደንት ጂም ዮንግ ኪም በጻፉት ደብዳቤ አጥብቀው ጠይቀዋል። ከ1000 ኪሎ ሜትር በላይ ተጉዞ የኬንያን ድንበር የሚያቋርጠው ይህ ከፍተኛ የኤሌክትሪክ መስመር የምስራቅ አፍሪካን ከተሞች በመብራት ሊያንቆጠቁጥ ሲጓዝ 80% የሆኑትን የኢትዮጵያን ሕዝብ ጨለማ ውስጥ ጥሎ እንደሆነ ታውቋል። የግቤ 3 ግድብ በአፍሪካ አህጉር ትልቁ የሃይድሮ ማመንጫ ግድብ ሲሆን 243 ሜትር ከፍታ ያለው የግድቡ ወለል በርዝመቱም በአፍሪካ ቀዳሚው እንደሆነ ይነገርለታል። በዚህ ግድብ ሳቢያ በቱርካና ሐይቅና በአካባቢው በሚኖሩ ህዝቦች የዕለት ተዕለት ኑሮ ላይ ያስከተለውን ጫና የሚገልጹ የአካባቢና የተፈጥሮ ተንከባካቢ ድርጅቶች ወርልድ ባንክ ገንዘቡን ለኢትዮጵያ እንዳይሰጥ የጀመሩትን ተማጽኖ ቀጥለውበታል። ይህ ከፍተኛ የኃይል ማስተላለፊያ የኤሌክትሪክ መስመር ተዘርግቶ አገልግሎት መስጠት ሲጀምር ኢትዮጵያን ከአፍሪካ ቀዳሚዋ የኃይል ኤክስፖርተር ያደርጋታል። ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ይስጥልኝ። Kunaati kaanaa diriirsu kaa ilma koo
Desi kon boy. Imboy desi ko bamboch. Dendeti ko diarmetu. Mochi agar tu ke maaf galafat. Tole to kechako. Dendeti ko diarmetu. Baus malam pida. Aja jawa kayo enyu tarkat pida. Anggap tikesla tair bata biye. Ilmako. Sumana fatik suwa kayo epise. Kuni nono. Epi karana la. Stiva ta ugala. Nagat tulejra. Nagat terme. Terme to nagat ki waka kenaka. Fagenya nado if made Siyadun ifne hadako malingo dagaru Fagenya tahama tunagantai Fagenya nado if made Siyadun ifne ayoko malingo dagaru Fagenya tahama tunagantai Rakatu si rabbi jira Beloftu sobsitai Ani muchanke nagada Hada kona yadini Rakatu si rabbi jira Beloftu sobsitai Ani muchanke nagada Hada kona yadini Fagenya nado if made Siyadun ifne hadako Malingo dagaru Fagenya tahama tunagantai Fagenya nado if made Siyadun ifne giftito Malingo dagaru Fagenya tahama tunagantai Imi manke gafasi Yomuna gagesitu Dese guddifte nadabde Hada kotam sita'u Imi manke gafasi Yomuna gagesitu Dese guddifte nadabde Hada kotam sita'u Fagenya nado if made Siyadun ifne hadako Malingo dagaru Fagenya tahama tunagantai Fagenya nado if made Siyadun ifne ayoko Malingo dagaru Fagenya tahama tunagantai Bifajoluma keti Nagudi surafite Utusinda brinda bruf denta Hada kotam sita'u Bifajoluma keti Nagudi surafite Utusinda brinda bruf denta Hada kotam sita'u Fagenya nado if made
Siyadunifne hadako malingo dagaru Fagenya tahama tunagantai Fagenya naduif made Siyadunifne giftito malingo dagaru Fagenya tahama tunagantai Ejike silandide Boichaf dursi ume Walargunatim fakato Sabbatangara hidu Ejike silandide Boichaf dursi ume Walargunatim fakato Sabbatangara hidu Fagenya naduif made Siyadunifne hadako Malingo dagaru Fagenya tahama tunagantai Fagenya naduif made Siyadunifne ayoko Malingo dagaru Fagenya tahama tunagantai 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 Malingo የዜና ትንታኔ በዛሬው የዜና ትንታኔያችን የምንመለከተው ወልተጂ መሪ ኦሮሞ የኦሮሞ የምክክር መድረክ ያካሄዳቸውን የምክክር ሂደቶችና እስካሁን የደረሰበትን ደረጃ ሲሆን የዚህ ጉባኤ አወያይና አስተማሪ የሆኑት ዶክተር ዲማ ኖጎ ከራዲዮ አፉራ ቢያ የአፋን ኦሮሞ ዝግጅት ክፍል ጋር ያደረጉትን ቃለ ምልልስና የራዲዮ አፉራ ቢያ የአፋን ኦሮሞ ዝግጅት ክፍል ላቀረበላቸው ጥያቄ የሰጡትን ምላሽ ትርጉም ጭማቂ ይሆናል። ወልተጂ መሪ ኦሮሞ ወይም የኦሮሞ የምክክር መድረክ ሁለት አበይት አጀንዳዎች ይዞ እንደሚንቀሳቀስ ራዲዮ አፉራ ቢያ አረጋገጠ። የኦሮሞን የነጻነት ኃይሎች በአንድ የጋራ ግንባር ማሰባሰብ ወይም አዲስ የኦሮሞ የፖለቲካ ድርጅት መመስረት፣ የመጀመሪያ ጉባኤውን በኦስሎ ኖርዌይ፣ ቀጥሎ ሚኒያፖሊስ ዩኤስኤ፣ በዝግ ሰሞኑን ደግሞ በሚዩኒክ ጀርመኒ ለህዝብ ሁሉ ክፍት ጉባኤውን ያካሄደው ይህ መድረክ የኦሮሞን ህዝብ በአንድነት ለትግል ሊያሰልፍ የሚችል ጠንካራ ድርጅት መመስረት፣ ቀድሞ የነበረው ማጠናከር በሚቻልበት መንገድ ላይ ምክክር መያዙን ለራዲዮ አፉራ ቢያ የገለጡት ይህን የምክክር መድረክ በመምራትና በማስተማር በሶስቱም ጉባኤዎች ላይ የተገኙት ዶክተር ዲማ ኖጎ ናቸው። ዶክተር ዲማ ቀደም ሲል በተካሄዱት ጉባኤዎች ላይ የተሳተፉት ተጋባዥ እንግዶች ብቻ ነበሩ። ዓላማው በሀገር ውስጥና በውጭ ያለው የኦሮሞ ህዝብ እንደ ማንኛውም ህዝብ አንድነቱን አስተባብሮ ለመብቱ ለመታገር የሚያስችለውን ሁኔታዎች ማመቻቸት ነው ያሉት ዶክተር ዲማ ኖጎ ምን አይነት እርምጃ ብንወስድ ነው? ምንስ ብናደርግ ነው የኦሮሞን ህዝብ በጋራ አስተባብረን ማንቀሳቀስ የሚቻለው ለሚለው ጥያቄ ምላሽ፣ ለችግሮች ደግሞ መፍትሄ የሚያስፈልግ የውይይትና የምክክር ጉባኤ ነው ያሉት ዶክተር ዲማ ስለወደፊቱ ውይይት ሲደረግ የታለፈበት መንገድ ዞር ተብሎ ይቃኛልና በቀደሙት ዘመናት የኦሮሞ ህዝብ ከየት ተነስቶ ምን ላይ እንደደረሰ ይጤናል። ምክክሩ ወደፊትም በሀገር ውስጥና በውጪው ዓለም በኦሮሞዎች መካከል ይቀጥላል።
የወልተጂ መሪ ኦሮሞን የሚያቀናጁና የመድረኩ አዘጋጆች በሁሉም ስፍራና በስፋት የኦሮሞ ታጋዮችና ህዝቡ ባለበት ስፍራ መድረስና ማወያየት በስፋት አወያይቶ በተወሰነ ወቅት ከመፍትሄው ለመድረስ ነው። ከዚያ ተነስቶ ነው ከመፍትሄው በኋላ እርምጃ ለመውሰድ የሚቻለው። በአሁኑ ወቅት የመፍትሄው እርምጃ ይህ ነው ለማለት ባይቻልም የተደረሰባቸው ፍቱን አቅጣጫዎች ግን አሉ። የኦሮሞ ህዝብ የተነጠቀው መብቶቹን ለማስመለስ የትግል መሳሪያ ያስፈልገዋል። ይህ የትግል መሳሪያ ደግሞ የመጀመሪያው አንድነቱን አጠናክሮ ለትግል የሚያዘጋጀውና የሚያሰልፈው ጠንካራ የፖለቲካ ድርጅት ባለቤት መሆን ነው ሲሉ ያሰምሩበታል። ቀደም ሲል የኦሮሞን ህዝብ ትግል ይመሩ የነበሩ የፖለቲካ ድርጅቶች በተለያዩ ምክንያቶች እየተዳከሙ መምጣታቸው የትግሉ ወደ ኋላ መመለስና የታጋዮች ተስፋ መቁረጥ አሳሳቢ ደረጃ ላይ በመድረሱ ይህን ሁኔታ ሊቀይር የሚችል የህዝቡን አንድነት አጠናክሮ ለትግል የሚያዘጋጅና የሚያስተባብር ድርጅት እንዴት ማስገኘት እንችላለን ነው የዚህ መድረክ አብይ ትኩረት። በዚህ ላይ እንግዲህ ያለውን ማጠናከርም ይሁን በአዲስ መልክ በመደራጀትም ይሁን ይህን የመሳሰሉት ጉዳዮች ይመከርባቸዋል። ኦነግን ለማጠናከር ነው ወይስ አዲስ ድርጅት ለመመስረት ተብለው ለቀረበላቸው ጥያቄ ዶክተር ዲማ ሲመልሱ ባለፉት 20 ዓመታት ኦነግ ያለፈባቸውን ሁኔታዎች ሁላችንም የምናውቀው ነው። ይልቁንም እንደ አውሮፓ አቆጣጠር ከ2000 ጀምሮ በኦነግ ውስጥ የታዩት ክስተቶች የግንባሩን አንድነት በማናጋት ታጋዮችን የሚበታትን ሁኔታዎች መፈጠራቸው በተደጋጋሚ ተስተውለዋል። ይህ ሁኔታ መቀየር አለበት ነው። ለምሳሌ በኦነግ ስም የሚጠሩ አንድ ፕሮግራምና አንድ አርማ ያነገቡ ቢያንስ 3 ወይም 4 ቡድኖች አሉ። በዚህ መልኩ ህዝቡን በአንድነት ለትግል ማሰለፍ አይቻልም። በመሆኑም ይህ ሁኔታ መቀየር አለበት ነው። ይህን ሁኔታ ለመቀየር ደግሞ የተለያዩ ጥረቶች ተደርገዋል፣ ግን አንድም ጥረት አልተሳካም። አንዱ መፍትሄ ሁሉም ቡድኖች፣ ድርጅቶች በወልተጂ መሪ ኦሮሞ የምክክር መድረክ ተሳትፈው ከዚህ ቀደም በኦነግ ባለው ሁኔታ ላይ መሰረታዊ ለውጥ ወደሚካሄድበት አቅጣጫ መውሰድ። ይህ ካልተቻለ ደግሞ ታጋዮች በአንድ መልክ በአንድነት ተደራጅተው ትግሉን ወደፊት ለማራመድ በሚቻልበት ሁኔታ ላይ ከአንድ ውሳኔ መድረስ ነው። የምክክር ጉባኤው አሁን በዚህ ውሳኔ ላይ ደርሷል ለማለት አይቻልም። አሁንም በሂደት ላይ ነው ያለው። ምክክሩም ይቀጥላል። የሆነ ሆኖ ግን ከፊት ለፊት ያለው ምርጫ 2 ነው። ይህም ከላይ በዝርዝር እንደተመለከተው ነው። አዲስ የፖለቲካ ድርጅት መስርታችሁ ወደ ሀገር ቤት ለመመለስ እንቅስቃሴ መጀመራችሁ ይወራል። ለመሆኑ ከወያኔ ጋር በሰላም መስራት ይቻላል ብላችሁ ታምናላችሁ? ተብሎ ከራዲዮ አፉራ ብያ ለቀረበላቸው ጥያቄ ምላሽ የሰጡት ዶክተር ዲማ ኖጎ የየትኛውም የፖለቲካ ድርጅት ዓላማ የሚሆነው ወደ ሀገሩ ገብቶ በሀገር ውስጥ የፖለቲካውን ስልጣን ለመጨበጥ መፋለም ነው። የኦሮሞ የፖለቲካ ኃይሎች የትግል መድረክም በሀገር ውስጥ ትግልና እንቅስቃሴ በማካሄድ ህዝባችንን የፖለቲካ ስልጣንና የሀገር ባለቤትነት መብቱን ማስጨበጥ መቻል ነው። በወያኔ ስርዓት ውስጥ ግን ይህ አይነቱን እንቅስቃሴ በአደባባይ በወያኔ ህግ ውስጥ በአሁኑ ወቅት ማካሄድ ይቻላል ለማለት ይከብዳል። ምክንያቱም የኦሮሞ ታጋዮች ይህ እንደማይቻል የተገነዘቡት ከ20 ዓመታት በፊት በ1992 በተካሄደው የወረዳና የአካባቢ ምርጫ ወቅት ነበር። ሌላ መረጃ ካስፈለገም ከዚያ በኋላ በ2005 የተካሄደውን ብሔራዊ ምርጫና ውጤቱን ሁሉም የሚገነዘበው ነው። ይህም የሚያመለክተው አሁን በስልጣን ላይ ያለው የወያኔ መንግስት በምርጫ ውጤት ስልጣን እንደማይለቅ በግልጽ የተቀመጠ ጉዳይ ነው። ሁሉም ሰው ይህን ጉዳይ ያውቀዋል። በዚህ ራሳቸውን የሚያታልሉ ወገኖች ካሉ በአገሪቷ ውስጥ ያለውን የፖለቲካ አዝማሚያ የማያውቁ እንደሆኑ ይመስለኛል። የውይይት መድረኩ ውሳኔ ሆኖ አዲስ የፖለቲካ ድርጅት ቢቋቋም የሚከተለውን የፖለቲካ ስልት ተጠይቆ ሲመልሱ ይህን የሚወስነው በሀገር ውስጥ ያለው የፖለቲካ ሁኔታና በስልጣን ላይ ያለው መንግስት አዝማሚያ እንደሆነ አስምረውበታል።
በአጠቃላይ ግን የመድረኩ አዘጋጅ አካል ድርጅቱ የሚከተለውን የትግል ስልት አስመልክቶ አሁን ለምክክር ያቀረበው አጀንዳ የለም። የግል አስተያየቴ ግን የኦሮሞ ሕዝብ የሚያዋጣው መንገድ ሁሉ ይከተላል። የትኛውንም የትግል ስልት ሊከተል ይችላል። መብቱን ለማስመለስ የሚያስችሉትን መንገዶች ሁሉ ይከተላል። ይህ ብቻ ያዋጣኛል ብሎም ያንኑ ብቻ ተከትሎ መሄድም ያለበት አይመስለኝም። በትግል ውስጥ ቋሚ ጠላት ወይም ወዳጅ የለም ያሉት ዶክተር ዲማ ሁሌም ቋሚ የሚሆነው የኦሮሞ ሕዝብ ፍትሃዊ የመብት ጥያቄ ነው በማለት ከማንኛውም ጸረ ወያኔ ኃይል ጋር አብረን ለመስራት እንችል ይሆናል። በደርግ ዘመን በአንድ ወቅት ከወያኔ ጋር ደርግን ታግለናል። ዛሬ ደግሞ በተቃራኒው ከወያኔ ጋር ፊት ለፊት ተፋጠናል። የኦሮሞን ሕዝብ ትግል ከግብ ለማድረስ ትግሉ የሚጠይቀውን የትግል ስልት መጠቀም አግባብ ነው። ኢትዮጵያን ዲሞክራሲያዊ ማድረግ ስለተሰኘው ጉዳይ ተጠይቆ የግል አስተያየታቸውን የሰጡት ዶክተር ዲማ የኦሮሞ ሕዝብ በዲሞክራሲያዊ ስርዓት እንዲተዳደር እንደምንመኝለት ሁሉና እንደምንታገልለት ሁሉ ማንኛውም ሕዝብ የዲሞክራሲያዊ ስርዓት ባለቤት እንዲሆን ምኞቴ ነው። ለዚህ ስርዓት መገኘት በሚያደርጉት ትግል ሁሉ ላይ የግሌን ድጋፍ እሰጣለሁ። የግሌ ታሪክ እኔ የቪየትናሞችን የዚምባብዌንና የደቡብ አፍሪካን ትግሎች ስደግፍ ነበር። በቻልኩት ሁሉ ሰላማዊ ሰልፍ በመውጣትና በመሳሰሉት ከጎናቸው ነበርኩኝ። በተመሳሳይ ሁኔታ የኢትዮጵያ ሕዝቦችም ለተመሳሳይ ትግል ለፍትህና ለዲሞክራሲ የሚያደርጉትን ትግል ሰብአዊና ዲሞክራሲያዊ መብታቸው በተከበረበት ስርዓት ውስጥ ለመኖር የሚያደርጉትን ትግል በምኞት ብቻ ሳይሆን አቅሜ የቻለውን ድጋፍ ሁሉ አደርጋለሁ። በዚህ ውስጥ መታየት ያለበት ዲሞክራሲና የኦሮሞ የነጻነት ጥያቄ በብዙ መንገድ የተሳሰሩ መሆናቸው ነው። ኢትዮጵያ ዲሞክራሲያዊ ከሆነች ለኦሮሞ ሕዝብ ጥያቄ የመፍትሄውን ምላሽ በተሻለ መልኩ ሊያፋጥኑ ይችላል። ይህ እንግዲህ የምናደርገውን የትግል መስመር የሚያሰፋው እንጂ ከኦሮሞ ሕዝብ ፍትሃዊ የማንነትና የሀገር ባለቤትነት ጥያቄ ጋር የሚፋለስ አይደለም ሲሉ ያሰምሩበታል። አድማጮቻችን፣ ለዛሬ ያለን ፕሮግራም በዚህ እናጠናቀቃለን። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በቸር ክረሙ።